የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፈው 4 ዓመታት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህንን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ ጥር 29 ቀን 2018 ዓ.ም ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝቡ ሀቀኛ ድምጽ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛ ዙር ሀገር አቀፍ ምርጫ የተወዳዳሪዎችን ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸው በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየ ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 ቀን የተጀመረው የእጩነት ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሳትቷቸው እንደነበር በዛሬ መግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸው ፓርቲዎች በስም ከመጥቀስ ተቆጥበዋል። የኢትዮጵያ ፌዴራል መንግስት ሽምግልናውን አልቀበልም አለ። ተነባቢው ዘ ኢኮኖሚስት መጽሔት ሰሞነኛውን የህወሓትና የፌዴራል መንግስቱ ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጠር ያለ መረጃዎችን አስነብቧል። ዘ ኢኮኖሚስት በዘገባው ለጉዳዩ ቅርበት ካለው ምንጭ አገኘሁ ብሎ ያወጣው አዲስና ሚስጥራዊ መረጃ እንደሚያሳየው የአፍሪካ ህብረት ፌዴራል መንግስቱን ህወሓትና ለማሸማገል ሞክሮ ነበር። በዚህ ጃንዋሪ 30 እንደ አውሮፓውያን አቆጣጠር የአፍሪካ ህብረት በመንግስትና በህወሓት መካከል ማሸማገል ጥያቄ አቅርቦ ነበር ያለው መጽሔቱ፣ ነገር ግን የኢትዮጵያ መንግስት ለህብረቱ በሚስጥር በሰጠው ምላሽ ህብረቱ በውስጥ ጉዳዮች ጣልቃ መግባት ያቁም የሚል ጠንካራ ምላሽ መስጠቱን ዘገባው አጋልጧል። ከዚህ በተጓዳይ ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ዘገባው አትቷል። ይህ በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ አብይ እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታውም አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። አነጋጋሪው የአቶ ገዱ ምላሽ ለጠቅላይ ሚኒስተሩ። ሰሞኑን ጠቅላይ ሚኒስተር አብይ አህመድ በምክር ቤት ተገኝተው ከኤርትራ ጋር የፈጠሩትን ጸብ አስመልክቶ የሰጡት ማብራሪያ ሌላ አዲስ ውዝግብ አስነስቷል። ጠቅላይ ሚኒስተሩ አቶ ገዱን ወደ ኤርትራ የላኩት የኤርትራ ሰራዊት በትግራይ ህዝብ ላይ የሚያደርሰውን በደል እንዲያቆም ነው በማለት ተናግረው ነበር። ይህ ንግግር ግን በአሁኑ ወቅት ከሀገር ውጭ በሚገኙት በአቶ ገዱ አንዳርጋቸው ዘንድ ከፍተኛ ተቃውሞ ገጥሞታል። አቶ ገዱ በሰጡት ምላሽ የጠቅላይ ሚኒስተሩን ንግግር ፍጹም ውሸትና ታሪክን የመከለስ ሙከራ ሲሉ ጠርተውታል። እንደ የቀድሞ አማካሪ ገለጻ ወደ አስመራ የተጓዙባቸው እውነተኛ ምክንያቶች የጦርነቱን ሂደትና ፖለቲካዊ ቅንጅቶችን የተመለከተ እንጂ ጠቅላይ ሚኒስተሩ አሁን እንደሚሉት የትግራይን ህዝብ በደል ለማስቆም አልነበረም ብለዋል። ጠቅላይ ሚኒስተሩ አሁን ከኤርትራ ጋር ያላቸውን ግንኙነት መበላሸት ተገን በማድረግ ራሳቸውን እንደ ሰብአዊ ተቆርቋሪ ለማቅረብ እየሞከሩ እንደሆነ አቶ ገዱ በምሬት ገልጸዋል። ይህ በሁለቱ የቀድሞ የቅርብ የስራ ባልደረቦች መካከል የተፈጠረው የቃላት ጦርነት በትግራይ ጦርነት ወቅት በከፍተኛ አመራሮች መካከል የነበረውን እውነተኛ ግንኙነትና ውሳኔዎች ላይ ትልቅ ጥርጣሬ ፈጥረዋል። አቶ ገዱ ጠቅላይ ሚኒስተሩ አሁን የሚነግሩን ትረካ ከወቅቱ እውነታ ጋር እንደማይገናኝና የራሳቸው ታሪክን ለማጥራት እየተጠቀሙበት ዘዴ እንደሆነ አስምረውበታል።
ኢትዮጵያ ወደ ጦርነት ከምንጊዜውም በላይ ተቃርባለች ሲል ዘ ኢኮኖሚስት ዘገበ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቀረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለው አንድ ዓመት ውስጥ የትግራይ ክልል ነዋሪዎችን በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭነት ጊዜያት አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርግ በድጋሚ ጥሪ አቀረቡ። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቀረቡ። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፉ አስታውቀዋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የትግራይ ሕዝብ በቅርብ ታሪኩ እጅግ አስከፊ ለሆነ ቀውስ በተጋለጡበት በዚህ ወቅት የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 ቀን 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስቧል። የመንግስት ሰራተኞች ደሞዝ ከህግ አግባብ ውጪ የተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም ገለጸ። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑን አስታውቋል። የኢትዮጵያ እንባ ጠባቂ ተቋም በ2018 ዓ.ም በጀት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይ ስምምነት የተደረሰባቸው ግኝቶች ናቸው። በዚህም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፍቃድ መስጠት፣ ማድረስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንሌ ወርቄ ተናግረዋል። በዚህም ከተለያዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፍ ፍቃድ አሰጣጥ አንጻር ከተሰጣቸው ስልጠና ተግባር ውጭ ፍቃድ የሚሰጡበት ሁኔታ መኖሩንና ይህንንም ለመግታት በፌዴራል በኩል የተሰራው ስራ በቂ አለመሆኑ ተጠቁሟል። በተለይም በአማራና በትግራይ ክልሎች በብረት ማዕድን፣ ሌላው በአንዳንድ ክልሎች ከፌዴራል አዋጅ በሚጻረር መንገድ የራሳቸውን አዋጅ ደንብና መመሪያ የሚያወጡበት አካሄድ መኖሩ ተነግሯል። ሁለተኛው በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኛ ከህግ ውጭ የሚጠቀሙ ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቆረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸው ተገልጿል። በዚህም የሰራተኞች ወር ደሞዛቸው በወቅቱ አለመከፈሉንና በፐርሰንት እንደሚከፈል፣ ቀሪ ክፍያቸው ደግሞ አሁን ድረስ በተለያዩ ክልሎች በአንዳንድ ዞኖችና ወረዳዎች ያልተከፈላቸው ሰራተኞች ላይ የአስተዳደር በደል እየተፈጸመ ነው። አክለውም የመንግስት ሰራተኞች ለተለያየ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኛ ፈቃድ እየተቆረጠባቸው መሆኑ፣ ከህግ አግባብ ውጭ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ መሆኑ የኢትዮጵያ እንባ ጠባቂ ህዝብ ግንኙነት ስራ አስፈጻሚ የሆኑት አንሌ ወርቄ አክለዋል። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ የዩናይትድ ስቴትስ መንግስት አስቸኳይ ማስጠንቀቂያ ወጣ። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎች አሁኑኑ ከኢራን እንዲወጡ ያሳሰበ ሲሆን ለጉዟቸው ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ አሳስበዋል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ካስጠነቀቁ በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ፕሬዚዳንቱ የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦችን ወደ ፋርስ ባህር ሰላጤ መላካቸው ገልጸዋል።
ገልጸዋል። ይህ የአውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝ ይታወቃል። የአሜሪካ ባለስልጣናት ዜጎቻቸው በኢራን ውስጥ የኢንተርኔት መቆራረጥና የበረራ ስረዛ ሊያጋጥማቸው እንደሚችል አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣናት የመጠየቅ ወይም የመታሰር ከፍተኛ ስጋት እንዳለ በመግለጫ ተታቷል። ይህ የደህንነት ስጋት መመሪያ የወጣው ፕሬዚዳንት ትራምፕ በኢራን ላይ የሰነዘሩትን ዛቻ ተከትሎ በቀጣናው ያለው ወታደራዊ ዝግጅት በመጨመረበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰማ። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ዛሬ ለክኔሴት የውጭ ጉዳይና የመከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ መሆኑ ነው የብረስጥ መገናኛ ብዙሃን ዘግቧል። እንደ ዘገባዎቹ ከሆነ ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተለውና ከዚህ ላይም በተጨማሪ ጦር ገነባ መከላከል ይገባል ብለዋል። እስራኤልና ግብጽ የጋራ ግንኙነትና ጥቅሞች እንዳሏቸው የገለጹት ጠቅላይ ሚኒስትሩ ይህ ሆኖ ግን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳያደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት ሰጥተዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።